መንግስት ዋነኛ ትኩረቱን በቤት ግንባታ ላይ ማድረጉን የደረሰ መረጃ ያሳያል። ዝቅተኛና መካከለኛ ገቢ ያላቸው ሰዎች የቤት ባለቤት እንዲሆኑ ያስችላል የተባለለት የቤቶች ልማት ፖሊሲ እየተሰናዳ እንደሚገኝም መንግስት ይፋ አድርጓል። በሌላ በኩል ደግሞ የኤሌክትሪክ ቆጣሪ ክፍያን እስከ 2 ዓመት በሚደርስ የጊዜ ገደብ ከፋፍሎ መክፈል የሚያስችል አዲስ አሰራር ይፋ መደረጉ ታውቋል። ከ50 እስከ 100 በመቶ የሚደርስ የኪራይ ጭማሪ በተከራዮች በኩል እየተደረገ ሲሆን መንግስትም በኪራይ ዙሪያ ጥናት በማከናወን ላይ እንደሚገኝ ሰምተናል። ውድ ቤተሰቦቻችን መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ዋነኛ ትኩረቱን በቤት ግንባታ ላይ ማድረጉን የደረሰ መረጃ ያሳያል። ዝቅተኛና መካከለኛ ገቢ ያላቸው ሰዎች የቤት ባለቤት እንዲሆኑ ያስችላል የተባለለት የቤቶች ልማት ፖሊሲ እየተሰናዳ እንደሚገኝም መንግስት ይፋ አድርጓል። ፖሊሲው ለቤት ግንባታ የሚሆን የመሬት የፋይናንስ አቅርቦት እንዴት ይሁን የሚለውን ያካተተ እንደሚሆን የከተማና መሰረተ ልማት ሚኒስቴር አስታውቋል። ፖሊሲው አነስተኛና መካከለኛ ገቢ ላላቸው ዜጎች መኖሪያ ቤት እንዲኖራቸው ለማድረግ 8 አቅጣጫዎችን ለይቶ ያስቀመጠ እንደሆነም ተነግሯል። በተጨማሪም በመጪዎቹ 5 ዓመታት ሊገነባ የታቀደውን የ1.5 ሚሊዮን ቤቶች ግንባታም እውን ለማድረግ ፖሊሲው አስቻይ ሁኔታን ይፈጥራል ተብሎለታል። የከተማና መሰረተ ልማት ሚኒስቴር የቤቶች ልማት መሪ ስራ አስፈጻሚ አቶ ጸጋይ ሞሼ የቤት ችግርን ለመፍታት የመሬትና የፋይናንስ አቅርቦት ችግርን መፍታት፣ ዘመናዊ ቴክኖሎጂዎችን መጠቀም፣ መሰረተ ልማትን ማሟላት የሚሉና ሌሎች በፖሊሲው ተለይተው ተቀምጠዋል፣ እነሱም ላይ ይሰራል ብለዋል። የግል ቤት አልሚዎች ከዚህ ቀደም ሲያነሷቸው የነበሩ እንደ አሳሪ የህግ ማዕቀፎችና የአሰራር ስርዓቶች ያሉ ችግሮች እየተፈቱ ነው ያሉት አቶ ጸጋይ፣ ነገር ግን አሁንም በዘርፉ ያሉ ችግሮች እንዳሉ ጠቅሰዋል። በዘርፉ ያሉ ቤት አልሚዎች የሚያነሷቸውን ችግሮች በተመለከተ እየተሰናዳ ነው ባሉት የቤት ልማት ፖሊሲ ችግሮቹ እንደሚፈታም አምነዋል። ከተያዘው ዓመት ጀምሮ በመዲናዋ 100,000 ቤቶችን ለመገንባት ታቅዶ ዘርፈ ብዙ እንቅስቃሴዎች እየተደረጉ እንደሚገኝ አዲስ አበባ ከተማ አስተዳደር ማስታወቁ ይታወሳል። በዚህ የቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱም ነው የታወቀው። 100,000 ቤቶችን ለመገንባት ሲታሰብ 50,000ውን በመንግስትና በግለሰቦች አጋርነት እንዲሁም ደግሞ 50,000ውን በመንግስት አቅም ለመገንባት አስፈላጊ የሚባሉ የቴክኖሎጂ ስራዎች መሰራታቸው ታውቋል። የዲዛይንና የፋይናንስ ስራዎችን በራስ አቅምና ሌሎች አማራጮችን በመጠቀም ግንባታውን ለማከናወን ዝግጅት መደረጉ ተመላክቷል። በተጨማሪም መፍጠንንና መፍጠርን ታሳቢ ያደረገ የከተማ ልማት እንቅስቃሴን ከግብ ለማድረስ ግንባታውን በቴክኖሎጂ የማገዝ ስራ በስፋት እየተከናወነ ይገኛል። በሌላ በኩል ደግሞ የኤሌክትሪክ ቆጣሪ ክፍያን እስከ 2 ዓመት በሚደርስ የጊዜ ገደብ ከፋፍሎ መክፈል የሚያስችል አዲስ አሰራር ይፋ መደረጉ ታውቋል። የኢትዮጵያ ኤሌክትሪክ አገልግሎት የኤሌክትሪክ ቆጣሪን ለማስገባት የአንድ ጊዜ ክፍያ መፈጸም ለሚከብዳቸው ዜጎች የቆጣሪ ክፍያውን እስከ 2 ዓመት በሚደርስ የጊዜ ገደብ መክፈል የሚችሉበትን አዲስ አሰራር ይፋ አድርገዋል። የአገልግሎቱ የገበያ ሽያጭና የደንበኞች አገልግሎት ስራ አስፈጻሚ አቶ ኢሳያስ ደንደር እንዳስታወቁት አዲሱ አሰራር የተዘረጋው ተቋሙ ባደረገው የዳሰሳ ጥናት መሰረት በገንዘብ እጥረት ምክንያት የኤሌክትሪክ ኃይል ተጠቃሚ መሆን ያልቻሉ የህብረተሰብ ክፍሎችን ተጠቃሚ ለማድረግ ነው። ይህ የአገልግሎት አሰጣጥ በተለይ ዝቅተኛ ገቢ ላላቸው ዜጎች የኤሌክትሪክ ኃይል አግኝተው ኑሯቸውን እንዲቀይሩ ያለመ ነው ተብሏል። አሰራሩ ማንኛውም አዲስ ኃይል ፈላጊ የህብረተሰብ ክፍል እንደሚመለከት ተገልጿል። እንደ ስራ አስፈጻሚው ገለጻ ደንበኞች እንደ ምርጫቸው ክፍያውን በየወሩ ከፍጆታ ሂሳባቸው ጋር በጋራ እንዲከፍሉ የሚደረግ ሲሆን ያከፋፈል አማራጮቹም ተዘርዝረዋል። በዚህም እስከ 6 ወር ለሚከፍሉ ያለምንም ወለድ፣ ከ6 ወር እስከ 1 ዓመት ለሚከፍሉ 3% ወለድ፣ ከ1 ዓመት እስከ 1 ዓመት ተኩል ለሚከፍሉ 6% ወለድ እንዲሁም ደግሞ እስከ 2 ዓመት ለሚከፍሉ 9% ወለድ ታሳቢ ተደርጎ ይስተናገዳሉ ተብሏል። ከዚህ ጎን ለጎን የኢትዮጵያ ኤሌክትሪክ አገልግሎት በ5 ዓመታት ውስጥ ሁሉንም ደንበኞች ወደ ዘመናዊ የቆጣሪ ስርዓት ለማሸጋገር ማቀዱን ገልጿል። የኢትዮጵያ ኤሌክትሪክ አገልግሎት በአሁኑ ወቅት ዘመናዊ ያልሆኑ ወይም ሜካኒካል ቆጣሪ የሚጠቀሙ 4.6 ሚሊዮን ደንበኞቹን ጨምሮ በሚቀጥሉት 5 ዓመታት ውስጥ ወደ ዘመናዊ የቅድመ ክፍያና ስማርት ቆጣሪዎች ለመቀየር ማቀዱን አስታውቀዋል። ተቋሙ በአሁኑ ወቅት ካሉት 5.6 ሚሊዮን ደንበኞች መካከል 1 ሚሊዮን የሚሆኑት ዘመናዊ ቆጣሪ ተጠቃሚዎች ናቸው ብለዋል አቶ ኢሳያስ። ቀሪዎቹን 4.6 ሚሊዮን ደንበኞችን ወደ ዘመናዊ አሰራር ለማሸጋገር በታቀደው መሰረትም ደንበኞች በቤታቸው ወይም በስራ ቦታቸው ሆነው በሞባይል ስልካቸው ክፍያ መፈጸም የሚያስችላቸው እንደሆነ ተገልጿል። ተቋሙ የአገልግሎት አሰጣጡን ለማዘመንና ለነባር ደንበኞች አስተማማኝ ኃይል ለማቅረብ የስርጭት ኔትወርክ ጥገናና የማሻሻያ ስራዎችን እያከናወነ እንደሚገኝም ስራ አስፈጻሚው ጠቁመዋል። አዲስ ኃይል ለማግኘት የሚያቀርቡ ጥያቄዎች ቀደም ሲል ሳምንታትና ወራትን ይፈጁ እንደነበር ያስታወሱት አቶ ኢሳያስ ይህንን ችግር ለመቅረፍ ኤሌክትሪክ በአንድ ቀን በሚል መሪ ቃል በተጀመረው ዘመቻ አበረታች ውጤት መመዝገቡን ገልጸዋል። በ9 ወራት ውስጥ አዲስ ኃይል ከተገናኘላቸው 415,000 ደንበኞች መካከል 90% የሚሆኑት በ10 ቀንና ከዚያ ባነሰ
ባነሰ ጊዜ ውስጥ አገልግሎቱን ማግኘታቸውን ገልጸዋል። በሌላ በኩል ደግሞ የቤት ባለቤቶች ከፍተኛ የቤት ኪራይ ጭማሪ በማድረግ ላይ መሆናቸውን አውቀናል። ከ50 እስከ 100 በመቶ የሚደርስ የኪራይ ጭማሪ በተከራዮች በኩል እየተደረገ ሲሆን መንግስትም በኪራይ ዙሪያ ጥናት በማከናወን ላይ እንደሚገኝ አስታውቀዋል። ሊጠናቀቅ ጥቂት ጊዜያት በቀሩትና በመንግስት ወጥቶ ላለፉት 2 ዓመታት ሲተገበር ከቆየው የኪራይ ውል ውጪ በአዲስ አበባ ቤቶች ላይ ከፍተኛ የዋጋ ጭማሪ እየተደረገ መሆኑ ታውቋል። በኢትዮጵያ እየታየ ያለው የዋጋ ግሽበትና የኑሮ ውድነት በህብረተሰቡ ላይ እያሳደረ ያለውን ጫናና በመሰረታዊ ሸቀጦች ላይ በየቀኑ ሰማይ እየነካ የሄደው የዋጋ ንረት የሸማቹን የመግዛት አቅም በእጅጉ አዳክሞታል። ለዚህም መፍትሄ ሊሰጠው ይገባል ሲል የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ተናግረዋል። በተለይም ባለፉት 2 ዓመታት የነበሩ የኪራይ ውሎች መጠናቀቅን ተከትሎ ከ50 እስከ 100 በመቶ የሚደርስ የኪራይ ጭማሪ በተከራዮች ላይ እየተደረገ ነው። ይህንንም አረጋግጫለሁ ብሏል ድርጅቱ ባወጣው መግለጫ። የሸማቹ የመግዛት አቅም መዳከም ደግሞ አጠቃላይ ሀገራዊ ኢኮኖሚውን አቀዛቅዞታል። በተጨማሪም በነዳጅ አቅርቦት ስርጭት እጥረትና የዋጋ ጭማሪ ደግሞ ችግሩን አባብሶታል ሲል አስታውቀዋል። ድርጅቱ በአዲስ አበባ የተለያዩ አካባቢዎች ባደረገው ጥናት ለኪራይ ንረቱ አሉታዊ አስተዋጽኦ ያደረጉ ሁኔታዎች መታዘቡንና ጭማሪም መደረጉን ተመልክቷል ሲሉ የድርጅቱ መስራችና ዋና ዳይሬክተር አቶ ቁምላቸው አበበ ተናግረዋል። አብዛኛው ተከራይ ዝቅተኛ ገቢ ያለው በመሆኑ ካለው የኑሮ ውድነት ጋር ተዳምሮ በተለይ የመኖሪያ ቤት ጉዳይ ከኢኮኖሚና የተረጋጋ ማህበረሰብን ከመገንባት አንጻር አስተዋጽኦ ስላለው ልዩ ትኩረት ይሻል፣ ማህበረሰቡ ላይ ምስቅልቅል እየፈጠረ ነው ሲሉ አቶ ቁምላቸው ተናግረዋል። በሌላ በኩል በአከራዮች ላይ የተጣለው ከፍተኛ የታክስ መጠን አከራዮች ይህንኑ ታክስ ወደ ተከራዩ እንዲያስተላልፉና ከውል ውጪ ተጨማሪ ክፍያ እንዲጠይቁ ምክንያት ሆኗል የሚሉት የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተሩ ለዚህም ከመንግስት መፍትሄ ይፈለጋል ብለዋል። ስለሆነም መንግስትና የሚመለከታቸው አካላት የኑሮ ውድነቱን፣ የዋጋ ግሽበቱን፣ የነዳጅ ዋጋ ጭማሪውንና እጥረቱን በማዕቀፍ ለመፍታት እንዲያስችል ከዚህ በላይ የተቀናጀ ርብርብ እንዲያደርጉ ድርጅቱ አሳስበዋል። የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት የቤት ኪራይ ውድነትን ለመከላከል ይበጃሉ ያላቸውን መፍትሄዎችን ማቅረቡን ጠቅሰዋል። መንግስት በህገ መንግስቱ በተደነገገው መሰረት አቅም በፈቀደ መጠን ለሁሉም ኢትዮጵያውያን መኖሪያ ቤት እንዲኖራቸው የማድረግ የፖሊሲ ዓላማና ኃላፊነት አለበት ያለው ድርጅቱ የመኖሪያ ቤት አቅርቦት መሰረታዊ የሰብአዊ መብት ጉዳይ በመሆኑ አቅርቦቱን ለማሟላት ከሚደረገው ጥረት ጎን ለጎን በከተሞች ያለውን የቤት ኪራይ ዋጋ የማህበረሰቡን የመግዛት አቅም ያገናዘበና ተመጣጣኝ እንዲሆን የማድረግ የመቆጣጠርና የማስተዳደር ህጋዊ ግዴታን እንዲወጣ ጠይቀዋል። ይህ አስፈላጊ ጣልቃ ገብነት የአከራዮችንና የተከራዮችን መሰረታዊ መብቶችና ጥቅሞች ሚዛኑን በጠበቀ መልኩ ለማስተናገድ የሚያስችል ግልጽነትና ተጠያቂነት ያለው አሰራርን ለመዘርጋት ወሳኝ እንደሆነም አስታውቀዋል። የአዲስ አበባ ከተማ አስተዳደር በበኩሉ የ2 ዓመት የቤት ኪራይ ውሉ በመጪው ሰኔ 30 2018 ዓ.ም የሚያበቃ መሆኑን አስታውቆ ይህንን አስመልክቶም ጥናት እያስጠናው ነው ሲል አስታውቀዋል። በጥናቱ መሰረትም የኪራይ ዋጋ ባለበት እንዲቀጥል አሊያም ባለው የገበያ ዋጋ መሰረት የሚጨምር ወይም የሚቀንስ መሆኑን ለማህበረሰቡ አሳውቃለሁ ማለቱ ይታወሳል።